አንድ እህታችን እንግዲህ በዱባይ ኢትዮ ለመግባት 4 ቀን እንደቀራት ወደ አኼራ ሄዳለች። እንዲሁም አንድ የ5 ዓመት ህፃን ልጅ ደግሞ በምን አይነት ሁኔታ እየተገረፈ እንዳለ ቪዲዮውን የምታዩት ይሆናል። አሰላሙ አለይኩም ወራህመቱላሂ እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቷ አልፏል። በያላችሁበት ሰላም ሰላም ብያለሁኝ። እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቷ አልፏል። ቤተሰቦቼ እንግዲህ እንደሰማችሁት ነው ማለት ነው። በዱባይ አንድ እህታችን ህይወቷ አልፏል ማለት ነው። ዛሬውኑ እንግዲህ እሷ ስራዋንም ጨራርሳ ኮንትራቷንም ይሁን እንግዲህ አግብታም እየኖረችውን የሚታወቅ ነገር የለም። በነገራችን ላይ ግን አግብታ ነው ብለዋል። እንግዲህ ሱዳኒ ነው ያገባችው ነው የተባለው። ነገር ግን እስካሁን እንዴት እንደሞተችና በምን ምክንያት እንደሞተች አልታወቀም። ነገር ግን እጅግ ያሳዝናል ሀቂቀትን ማለት ነው። በዚህ አጋጣሚ የምላችሁ ነገር ቢኖር ውድ እህቶቼ አረብ ሀገር ላይ እንግዲህ ሁላችንም የምናውቀው ነገር ነው። ሀቂቀተን በጣም ብዙ ጊዜ ወደ ሀገር ልንገባ ስንል ሁላችንም የምናውቀው ጉዳይ ነው። ያው እንግዲህ የስራውን ብዛት የስራውን ሁኔታ ታውቁታላችሁ፣ ምን ያክል ጫና እንደሚኖር እንዲሁም አንዳንድ ከባባድ ነገሮችን አንሱ ይሉናል ማለት ነው። በቃ ሀገራችሁ ልትሄዱ አይደል እንዴ? ይሄንን እዚህ አድርጉት፣ ይሄንን እንደዚህ አድርጋችሁ አጽዱት፣ ይሄንን እንደዚህ በሉት ይላሉና ብዙ ልጆች ወደ ሀገር ስንገባ እንግዲህ ይቺ ሀዲያይቱም ምናምኒቱም ሀቂቀተን አሉ አንዳንድ አልፎ ማለት ነው የሚታለል ሰው አለና ያችን ሀዲያን ፍለጋ ይሆናል እንግዲህ ወርቅም ሊሆን ይችላል፣ ስጦታም ሊሆን ይችላል እንደው የራራች እንደሆነ እያሉ ይጫናሉ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ይወቅ እንግዲህ በምን እንደሞተች እንደው አላህ ደሞን ያውጣላት ማለት ነው። ልጅቷ ራይቷ ራሱ ወደ ሀገር አልገባም እየተባለ ነው። እዛው ዱባይ ላይ ተቀብራለች ተብሏል። አላህ Subhanahu Wa Ta'ala ወጥቶ ተመቅረት ይጠብቃችሁ ይጠብቀን። አደጋለውና ሀዲያን እያያችሁ እንዲሁም ወርቅም ይሁን ምንም ይሁን የነሱ የራሳቸው ጉዳይ ሀቂቃተን ማለት ነው። የራሳቸው ጉዳይ ምን አባታቸውም አይስጡ። በቃ እኔ በጣም ብዙ ልጆች አገር ሲገቡ በጣም ብዙ ልጆች የተጎዱ አውቃለሁ። በጣም ብዙ ልጆች በዚህ የተሸወዱ አውቃለሁ። ይሄን ሰጥሽል እንዴ ይሄንን እንገዛ አይደለም ወይ በቃ እኛ ላንቺ ያልነው ምናምን በጣም ብዙ ማታለሊያዎች አሉና በተለይ ልጆች ያላቸው ሴቶች እንዲህ ልጅ ምናምን ያላቸው እህቶቻችን እንዲሁም ደግሞ ሌላም በቃ ወጪ የሚያጥረን የሆነ ሰዎች እንግዲህ ታውቃላችሁ ነፍስያ የማታደርገው ነገር የለምና በዛ ተታላችሁ አትጫኑም። እቺ ልጅ እንግዲህ ስታጸዳ ነው የተባለው ማለት ነው። ጽዳት ጨርሳ ክላሷ ጋር ስትሄድ ነው ከመስኮት ወድቃ ሞታለች የተባለውና አላህ ይጠብቀን። እሷም እንግዲህ አላህ ጀነተ ፊርደውስን ይወፍቃት። ሱዳን ያግብታ ከሱዳን አንድ ልጅ አላት ብለዋል። ያማለህ አላህ Subhanahu Wa Ta'ala ያውጣን። ይሄንን የምታዩትን ቪዲዮም እንደምታዩት ነው ሀቂቃ። ይሄ ቪዲዮ ማለት እንግዲህ ሁለቱን ነገሮች ነው ይዤላችሁ የመጣው ዛሬ። በነገራችን ላይ አሁን ያያችሁት ቪዲዮ ያው ህፃናት ስላለበት ትንሽ ከባድ ስለሆነ ነው ማለት ነው ያልደጋገምኩት ቪዲዮውን። ይሄ ያያችሁት ቪዲዮ ደግሞ ቆም አድርጋችሁም ይሁን ጎላ አድርጋችሁም እዩት። እንግዲህ አንድ የ5 ዓመት ህፃናት ልጅ እንደ ገመድ እጁን ታስሮ እሷ እየጎተተች እየገረፈች ማለት ነው። በነገራችን ላይ ልጅ ጥላችሁ ይሄዳችሁ አላህ Subhanahu Wa Ta'ala መቻልን ይስጣችሁ። እንግዲህ ይሄንንም ቪዲዮ እንዲህ አይነት ነገሮችን ባታዩ የተሻለ ነው። ግን አታዩም ማለት አይቻልም። ታዩታላችሁ ግዴታችሁን ማለት ነው። ቢያንስ ሰራ አድርጋችሁ ወደ ልጆቻችሁ ተመለሳችሁ ልጆቻችሁን በእጃችሁ ይዛችሁ አሳድጉ እንጂ ማለት ነው። ከዛ ውጪ ልጅ ትታችሁ ይሄዳችሁ እንዲሁም በሰራተኛ እንዲሁም በዘመድ ከባድ ነው። ከቻላችሁ ያው እናታችሁ ነች መያዝ ያለባት፣ ያው እናት ናት መያዝ ያለባት። እንደው ከተቻለ እናት ያላችሁ ሰዎች ልጆቻችሁን ከእናቶቻችሁ ውጪ የትም አትጡ ማለት ነውና እጅግ ይዘገንናል። በቃ ይሄ የ5 ዓመት ልጅ እንግዲህ እጁን ታስሮ እየተሳበ ልክ እንደ ከብት ነው እየተገረፈ ያለው። አይታችሁታል እንግዲህ ሰራተኛም ትሁን ዘመድም ትሁን መቼም ወላጅ ይሄንን አይሰራም እና ህሊና ያለው ሰው እንደዛ አያደርግም። እውነት ለመናገር እቺ ልጅ ብትያዝ ኖሮ ደስ ይላል። ሸር እያደረጋችሁ እንደዚህ አይነት ቪዲዮዎች መቀጣጫ ቢሆኑና
አሰሪም ትሁን ዘመድም ትሁን እንግዲህ መቀጣጫ ቢሆኑና አስተማሪ ቪዲዮ ቢሆን አሪፍ ነው ማለት ነው። እነሱ በዚህ ቪዲዮ ከተያዙ ያው የተወሰኑ ነገሮች የሚቀነሱ ነገሮች ይኖራሉ ማለት ነው። እንደዚህ አይነት ሰዎች ለህግ መቅረብ አለባቸው እውነት ለመናገር ማለት ነው። እና ያማል። አላህ እንግዲህ ፈጣሪ ብርታቱን ይስጣችሁ። ልጅ ጥላችሁ የምትሄዱ ሰዎች ማለት ነው። እጅግ ከባድ ነው እና አገራረፏን ያየ ወላሂ ድምፅ አለው ብዙ ነገር አለው፣ ግን አላመጣሁትኝም። በአጋጣሚ እኔ ቀራጮች ናቸው የገረሙኝ። በጣም ብዙ ህጻናት ተሰብስቧል፣ እያዩ ነው። በቃ በሱ ግርፊያ ማለት ነው። እንደዚህ እየሳበችው ራሱ ከኋላ ልብሱ ተገልጦ ምናምን ነው እንግዲህ እየገረፈችው ያነበረው፣ ለዛውም በአደባባይ። እኔ የገረሙኝ ቀራጮቹ ልጆች ናቸው ማለት ነው። በቃ እንዴት አድርገው ይህንን ለመቀረጽ እንደቻሉ፣ እንዴት አድርገው ኒንጃ ብቻ እንዴት እንደመጣላቸው ሁሉ አላቅም። በጣም ከባድ ነውና ልጅ ጥላችሁ ሄዳችሁ ልጆቻችሁን ከማሰብ ወደ ኋላ አትበሉ። ተቻላችሁ ደግሞ በሰራተኛ ባታስይዙ የተሻለ ነው። ሀቂቃ በተለይ ብዙ ነገር አለው ኢትዮ ላይ ሀቂቃ አሁን ላይ ማንም አይታመንም እንዳልኳችሁ ማለት ነው። ሰራተኛም በሉት እዚህ ሀገር ላይ ገብታችሁ ሰራተኛ ይዘን እንሰራለን እንዳታስቡት፣ እንደው እውነቱን ስነግራችሁ ማለት ነው። እና ልጅ ወልደን ሰራተኛ ሲዘን እንወጣለን እንዳታስቡት። በጣም ነው አገሩ የተበላሸው፣ በጣም ነው ሰው የተበላሸው። ከዚህ በፊት አንዷም እንዳረገች ልንገራችሁ። አንዷ ልጅ ማለት ነው ሆነ ቤት ትገባለች። ለዛውም እኮ የገጠር ልጅ ነች። ሆነ ቤት ትገባና እንግዲህ ምን ይዛ ብትወጣ ጥሩ ነው? የአላህ ጥበቃ ሆኖ እናታቸው አረብ ሀገር ነው ያለችው ማለት ነው። ግን እነሱ ደግሞ የአባታቸው ሰራተኛ ይዞ እያሰራት ይገኛል ልጅቱን ማለት ነው። ከዛ በኋላ ምንድን ብታደርጉ ጥሩ መሰላችሁ? ልጆቹን እንደፈለገች እየገረፈች ምን እያለችም ትይዛቸዋለች። መጨረሻ ላይ ግን ምን ይዛ ብትወጣ ጥሩ ነው? ቤት ውስጥ ዘርፋን የሄደችው ማለት ነው። እንግዲህ ከድስት ያነሰ የለም ሀቂቃ ማለት ነው። እቺ ልጅ እውነት የት እየሄደች ነው እስከምንል ድረስ ድስት አልቀራትም። የልጆች ልብስ፣ የብረት ድስት እንግዲህ ብረት ድስት እንጃ እንዴት ለመያዝ እንደቻለች ራሱ አላቅም። ብረት ድስት ትላላችሁ የልጆቹን የአባታቸውን ልብስና የህፃናቶቹን ልጆች ልብስ ሰርቃ ልጁና ሸኘኝ ትለውና ከግቢ እንግዲህ ግቢ ውስጥ በጣም ብዙ ሰው አለ። ነገር ግን እያዩት አልመሰላቸውም ማለት ነው። ለቀቋትና ሄደች። ከዛ በኋላ እና ታክሲ ተራ አድርሷት ህፃኑ ልጅ፣ ለዛውም ህፃን እኮ ነው እንግዲህ የከተማ ልጅ ስለሆነ ነው እንጂ ታክሲ ተራ አድርሷት ይመለሳል። በኋላ ሲጠየቅ ግን ያ ህፃን ልጅ ምንድነው ያለው? ሄዳለች በታክሲ ሄዳለች እሷ ብሎ ነው ያለውና ያ ልጅ አሁን በቃው ማለፉ ደስ ይላል። ያ ልጅ ይዘው ሄዳ መለመኛ ብታደርገው ሱብሃንአላህ፣ አስባችሁታል? በጣም ነው የሚዘገነነው ሀቂቃ። እኔ ያፌን ደምደም ነው ያለኝ በዛ ሰዓት። እቃና ልብሱ አይደለም ልጁን ራሱ ትሸጠዋለች ማለት ነው። በቃ ሽጣው ነበር፣ ግን አላህ ሱብሃነሁ ወተዓላ ረድቷት ያ ህፃን ልጅ ወደ ቤቱ ተመልሷል ማለት ነው። ነገር ግን ያ ህፃን ልጅ ወደ ቤቱ ባይመለስ እቃውንም ይዛው ሄዳለች፣ ህፃኑንም ይዛው ሄዳለች ማለት ነው። እንግዲህ አንድ ቦታ ትሸጠዋለች ልጁን ራሱ ማለት ነው። እና እንደዚህ አይነት አጋጣሚ ነው ያለው አሁን አገራችን ላይ። በቃ ምን ብዬ ልንገራችሁ፣ በጣም ነው የከፋው። በጣም ሰራተኞቹ ሆን ብለው የመስረቅ በቃ ሆን ብለው የሆነ ተንኮል የመስራት ግዴታ ተጽፎባቸዋል። እንደ ድሮ አይደለም። አሁን ላይ በጣም ከብዷልና ጥንቃቄ አድርጉ ላለሁ። እንግዲህ ያ ልጅ የሞተችዋንም አላህ ሱብሃነሁ ወተዓላ ይማራት። ራሳችሁን ጠብቁ። ወሬ ያላብዛባችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደው ከቻላችሁም እስኪ እንደው ሼር አድርጉት፣ አበረታቱኝ። ሀቂቃ ኢትዮ ላይ ከበድ ይላል እንዳልኳችሁ። አሁን ራሱ ሱቁን ትቼው ባዶውን ማለት ነው ሆነች ራስ ቁጭ ብዬ ነው ሪከርድ እያደረኩላችሁ ያሉትና በጣም በተጨናነቀ ውስጥ ነው ቪዲዮ የምሰራ። ለማበረታታት ሞክሩኝ፣ አበረታቱኝ እላለሁ። በያላችሁበት የዓለም ዳርቻ ሰላም ሁኑልኝ። በድጋሚ ቪዲዮ እስከምንገናኝ ባይ ባይ ብያለሁ። ሁላችሁንም ወዳችኋለሁ። አላህ ይጠብቃችሁ በያላችሁበት። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ ኸይሩን ነገር አምጥቶ በውጭም ያላችሁ በሀገራችሁ ገብታችሁ የምታዩት ያድርጋችሁ እላችኋለሁ።
ሰላም ሁኑልኝ። ሁላችሁንም ውድድ አደርጋችኋለሁ። ባይ ባይ ብያለሁኝ።